አንድ ጊዜ ኢትዮጵያ ያለው እዚህ ቁጭ ብዬ ከማላቃቅስ እየሄድኩ በሞት ይሻለኛል ብዬ ወሰንኩ። ይሄንን ያልኩበትን ሪዝን ምክንያት ወደ ኋላ ላይ እነግራችኋለሁ። ዛሬ የመጣበት ቶፒክ ደፋር ሁኑ በሚለው ነው። ደፋር ሁኑ ስላችሁ ከመሬት ተነስቼ አይደለም ደፋር ሁኑ የምላችሁ። ደፋር ሆኜበት እኔ የጠቀመኝ ለእናንተ ዛሬ ከኤክስፔሪየንስ ለእናንተ አካፍላችኋለሁ። እንግዲህ ህይወታችሁን እናንተ ጽፋችሁ እናንተ ፍቃችሁ እንደ አዲስ መጻፍ ትችላላችሁ። ሰላም እንዴት ናችሁ? ክርስቲና እባላለሁ። እንኳን በሰላም ወደ ቻናል በሰላም መጣችሁ። በዚህ ቻናል እንግዲህ እንዴት ራሳችን ማሳደግ እንዳለብን በገንዘብና በፋይናንሻል ራሳችን ማሳደግ እንዳለብን ዲስፕሊን በብዛት አወራለሁ ከራሴ ኤክስፔሪየንስ ተነስቼ። ላይክ ሰብስክራይብ አድርጉ። ዛሬ ጠቃሚ ነገር መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ላይክ ሰብስክራይብ አድርጉ። ዛሬ ደፋር ሁኑ ስላችሁ ከመሬት ተነስቼ አይደለም። ደፋር መሆን ማለት ቀላል አይደለም። ደፋር መሆንና እንዴት ጎላችሁን ማሳካት እንዳለባችሁ አንድ ሁለት ነጥብ እነግራችኋለሁ። እኔ ደፋር ሆኜ ነገሮቼ ተስተካክሏል። አንድ ደፋር የሆንኩበት ነገር ምንድነው? ሁሌም አዳዲስ ነገሮችን ሞክራለሁ። ደፋር ለመሆን እንግዲህ ፌሊንግን ውድቀትን አለመፍራት ነው። ደፋር ሁኑ ስላችሁ እንግዲህ ውስጣችሁ ያላመነበትን ነገር ማድረግ የለባችሁም። ውስጣችሁ ያመነበት ይህን ነገር ባላረገው ኖሮ ይቆጨኛል ለወደፊት ህይወቴ የምትሉትን ነገር ነው ማድረግ ያለባችሁ። ውስጣችሁ ያመነበትን ነገር በደንብ ማድረግ አለ። መሆን ስላለባችሁ ብቻ ማድረግ የለብንም። በጣም ውስጣችን ልክ እንደምተነፍሰው ትንፋስ ይሄ ነገር ያስፈልገኛል ካላችሁ ማድረግ አለባችሁ። ላይ ማነሳላችሁ የምትፈልጉት ነገር ካለ ለሱ ነገር ደፋር መሆን። እኔ በጣም አብዝቼ ልክ እንደምተነፍሰው ትንፋሽ የፈለኩት ነገር ደፋር የሆንኩበትን ነገር እነግራችኋለሁ። አንድ ጊዜ ኢትዮጵያ ያለው አዲስ አበባ ላይ ቆንጆ ቤት ነበረኝ። ቤቴ ፈረሰ። ቤቴ ሲፈርስ ደፋር ሆኜ በባህር ለመሄድ ወደ ስደት ለመውጣት ተገደድኩ። ከዛ ኢትዮጵያ ያለው ነው እንግዲህ እዚህ ቁጭ ብዬ ከማላቃቅስ እየሄድኩ በሞት ይሻለኛል ብዬ ደፋር ሆኜ ውሳኔ ወሰንኩት ማለት ነው። ይህንን ውሳኔ ባልወስን ኖሮ በቃ በጣም ይቆጨኝ ነበረ። ስለዚህ መወሰን ነበረብኝ። ካልወሰንኩም ሌላ አማራጭ የለኝም። በባህር ለመሄድ ደፋር ሆኜ ቆርጬ ተነሳው። አንዳንዴ ካፋችሁ ለሚወጣ ቃል ትፈተናላችሁ። እኔ ካፌ ላወጣት ቃል ራሱ ተፈትኛለሁ። እዚህ ቁጭ ብዬ ከማለቃቅስ የርኩ ሞት ይሻለኛል ያልኩት ነገር ራሱ ተፈትኛለሁ። እሱስ ምን ነበረ ካላችሁ በባህር እየሄድን ያለ ቦቱ ፈንድቶ ውሃ ውስጥ ገብተን ነበር። አለቀልኝ ብዬ ንስሐ ከገባሁ በኋላ የቱርክ ፖሊስ መጥቶ አዳነን ማለት ነው። በዛ ምክንያት ተረፍኩ። እንደዛ ስላችሁ በቃ ደፋር ሆኜ የምፈልገውን ነገር አርጌ ተሳክቶልኝ ተሻግሬም አውሮፓ ላይ እያኖርኩ ነው። አሁን ነገሮቼ ተስተካክለዋል። ወደምፈልገው ያጣሁትን ነገሮችን መልሻለሁ። እናንተም ደፋር ከሆናችሁ አላማ ካላችሁ ጎል ካላችሁ ወደምትሄዱበት ካወቃችሁ ነገሮች ማይሆኑበት ነገር የለም። ሰው ጎሉ ጋር ለመድረስ እንግዲህ ብዙ መስዋዕት መክፈል ይኖርበታል። ግን አንድ ነገር በጣም አብዝታችሁ ከፈለጋችሁ ትኩረታችሁ እሱ ላይ ብቻ ነው የምታደርጉ። የዛኔ የሚከፈለው መስዋዕትም ከፍላችሁ ማታደርጉት ነገር የለም። ያ ነገር በጣም ለእናንተ አስፈላጊ ከሆነ ያንን ነገር በጣም ከፈለጋችሁ በጣም ወደ ጎላችሁ ለመድረስ በጣም ከፈለጋችሁ ይሄን ነገር ባላረግ ይቆጨኛል፣ ይበላኛል፣ በቃ
ምትሉት ነገር ከሆነ ባይሳካም አርጋችሁ እንዳትጸጸቱ የወደፊት ህይወታችሁን ለመቀጠል ሰው ማድረግ አለባችሁ ባይነኝ እኔ ሰው ጎላችን ለማሳካት እንግዲህ ብዙ ነገሮች መንገዳችን ላይ ሊመጡ ይችላሉ ብዙ አይነት ፈተና ሊኖር ይችላል ግን እናንተ እዛ ሩቅ ለመድረስ ምንም ነገር የሚያግደን ነገር የለም እናንተ ቆርጣችሁ ከተነሳችሁ ማለት ነው ሲጀመር እቺ ዓለም ለደፋሮች ብቻ ነው ቦታ ያላች ለፈሪዎች ቦታ የላትም ከስንት ሰው ጋር ነበር መጀመሪያ ስንወጣ ግን አሁን ያለነው ጥቂት ነን አሁን የጠነከረ ጠንካራ የሆነ የደፈረ ሰው ብቻ ነው አሁን ወደዚህ ወደ አውሮፓ የተሻገሩት ሌላው የፈሩት ወደ ኋላ ተመልሰዋል ሶ ዛሬ ደፋሩ ስላችሁ እንግዲህ ስለራሴ ኤክስፒሪየንስ ስለራሴ ህይወት ነው በብዛት ያወራችሁ ሶ አይ ሆፕ ተስፋ አለኝ ይሄ ቪዲዮ እንደጠቀማችሁ በሌላ ቪዲዮ እስከምንገናኝ ድረስ ባይ